ተወዳጁ ጋዜጠኛ ዮናስ ከበደ በኢቢኤስ ቴሌቪዥን ጣቢያ ካሉት ጋዜጠኞች መካከል ብዙ ዓመታትን ያገለገለና የቆየ ተጫዋችና በማራኪ አቀራረቡ የሚታወቅ ተወዳጅ የመዝናኛ ፕሮግራምና አቅራቢም ነው። ከ3 ወራት በፊት በእስራኤል የኢትዮጵያ ኤምባሲ ለኢትዮጵያውያን ጋዜጠኞች የገንዘብ ድጋፍ በማድረግ የሀገሪቷን ገጽታ እንዲዘግቡ እድል ከተሰጣቸው መካከል አንዱ የነበረው ራሱ ዮናስ ለአላይን ኒውስ ተናግረው ነበር። ሆኖም ግን በሀገሪቷ ላይ ከሰራው ዘገባ ለተመልካች ከደረሰ በኋላ ዓለም አቀፉ ሚዲያ አልጀዚራ ባወጣበት ሰንዘር ያለ ወቀሳና ትችት ለኢትዮጵያውያኖቹን በመትረፉ በስራ ገበታው ላይ ባለፉት ወራቶች አልታየም። ሆደ ቡቡ ብለው ስም ያወጡለት ዮናስ ብዙዎቹ በጉጉት በሚጠብቁት ቅዳሜን ከሰዓት ፕሮግራም ላይም ከቴሌቪዥን መስኮት ርቋል። በተለይም በጣቢያው የሚያዘጋጀው ትዝታችን በኢቢኤስ ፕሮግራም በመላው የኢትዮጵያውያን ማህበረሰብ ዘንድ ትልቅ አድናቆትን አትርፎለታል። በተለይም ደግሞ የጥንት ቦታዎችና ስራዎችን ባህልና ታሪክን ቁልጭ አድርገው የሚገልጹ ዝግጅቶችን በዋናነት በማዘጋጀትና በማቅረብ ይታወቃል። ከሚያዝያ 2015 ዓ.ም ጀምሮ በኢቢኤስ ቴሌቪዥን ቅዳሜን ከሰዓት ፕሮግራም ላይ በመቀላቀል የተለያዩ ተወዳጅ ፕሮግራሞችን በማዘጋጀትና በማቅረብ ላይ የሰራ ሲሆን ጨዋታ አዋቂና ደግ ልብ አለው ይባልለታል። ከቴሌቪዥን ስራ ጎን ለጎንም የመገናኛ ብዙሃን ባለቤትነት ትልልቅ የሚዲያ መድረኮችን በመምራትና ማስታወቂያዎችን በመስራት ንቁ ተሳትፎም አለው። በኢትዮጵያ ሬዲዮና ቴሌቪዥን ድርጅት የስርጭት ክፍል የኢትዮጵያ ካርታ ስራ ኤጀንሲ የኮሙኒኬሽንና ሕዝብ ግንኙነት ዳይሬክተር በመሆንም ከዚህ በፊት አገልግሏል። በሙያው በሚያሳየው የተረጋጋና ቀልጣፋ አቀራረብ የሚታወቀው ዮናስ ከበደ ከቅርብ ጊዜ ወዲህ ከስራው በመልቀቅና ከሀገር ለቆ በመውጣት ጋር ተያይዞ በሚዲያዎች ላይ ትልቅ መነጋገሪያ ጉዳይም ሆኗል። ከ5 ወራት በፊት ጋዜጠኛ ዮናስ ከበደ ወደ እስራኤል በመሄድ በእስራኤል ውስጥ የሚገኙ አብያተ ክርስቲያናትና የተለያዩ ታሪካዊ ቦታዎችን በጥሩ አቀራረብ ለተመልካች አድርሶም ነበር። የእስራኤል ኤምባሲ በኢትዮጵያ 20 ለሚሆኑ ጋዜጠኞች ዳጎስ ያለ አበልና ጥቅማ ጥቅም በመስጠት ሀገረ እስራኤልን እንዲዘግቡላቸው ካደረጋቸው ጋዜጠኞች መካከልም አንዱ ነው። በትዝታችን በኢቢኤስ ፕሮግራሙ ላይም ኢየሩሳሌምና ሌሎች ታሪካዊ ቦታዎችን ማሳየቱም ይታወቃል። በአንጻሩ ዓለም አቀፉ ሚዲያ አልጀዚራ የጋዜጠኛውን ዘገባ በሰፊው ሲተችና ወቀሳ ሲሰነዝርበት እንደነበረም ይታወቃል። እናም ለእስራኤል የገጽታ ግንባታ ነው የሄደው በማለት ዓለም ስሙን ማጠልሸትም ጀምሯል። በወቅቱ በእስራኤልና ፍልስጤም ላይ ተፈጥሮ በነበረው ግጭት ህጻናቶች ላይ የደረሰውን አስከፊ ጉዳትና በንብረት ላይ እንዲሁም ደግሞ በሀገሪቷ ላይ የደረሰውን ቀውስ ለምን አልዘገብክም በሚል ሰፊ ትችትና ነቀፌታ ነበር አልጀዚራ የሰነዘረበት። ከጉብኝቱ በኋላም በሀገራችን ማህበራዊ ሚዲያዎች ዘንድ ስሙ በተደጋጋሚ የተነሳ ሲሆን ለአንድ ወር ያህል በቴሌቪዥን መስኮት አልታየም ነበር። ከእስራኤል የጉብኝት ስራው በኋላ ብዙ በፕሮግራሞች ላይ መታየት ያልቻለው ዮናስ ከበደ ከሚዲያውና ከባልደረቦቹ ምንም አይነት ፍንጭ ባለመሰጠቱ ምክንያት የመጥፋቱ ጉዳይ ብዙዎችን ሲያነጋግርም ቆይቷል። በተለይም በወዳጅና አድናቂዎቹ ዘንድ ሀዘኔታ ፈጥሮም ነበር። በተመልካቾች ዘንድም በሁለት ጎራዎች የተከፈሉ ሀሳቦች ሲንሸራሸሩ ሰነባብተዋል። ገሚሱ ማህበረሰብ ስራውን ሙሉ በሙሉ ለቆ ቤተሰቦቹን ይዞ አሜሪካ ሄዷል ያሉ ሲሆን፣ ገሚሱ ደግሞ ካናዳ ሄዶ ለእረፍት እያደረገ ነው የሚሉ ሀሳቦች ነበር ሲንሸራሸሩ የነበሩት። የሚሰራበት ጣቢያው እንዲሁም ደግሞ የስራ ባልደረቦቹ ዝምታን የመረጡ ቢሆኑም እንኳን በብዙዎቹ የተመልካች ጥያቄዎች መሰረት በፕሮግራማቸው ላይ ባለፈው ሳምንት ይፋም አድርገው ነበር። እናም ዮናስ ከበደ ከሚወደው ተመልካችና ከስራው እራቅ ማለቱን ጠቅሶ አሜሪካን ሀገር ለእረፍት እንደሄደ ነበር ትንፋሽ የሰጠው። ይህም ብዙዎችን ያላስማማ ሀሳብ በመሆኑ ስራውን እንደተወው አመላካች መሆኑን የተገለጸው። በጣቢያው ላይ ከቅርብ ጊዜያት ወዲህ ብዙ በስራዎቻቸው ተወዳጅ የሆኑ ጋዜጠኞች ድምጻቸውን አጥፍተው ከስራ ገበታቸው እየለቀቁም ይገኛሉ። አንዳንዶቹ አባይ ቴሌቪዥን እጃቸውን ስሞ ሲቀበላቸው፣ ሌሎቹ ደግሞ የራሳቸውን ጣቢያ ከፍተው የሰሩም ይገኛሉ። ለምሳሌ ያክልም መቅደስ ደበሳይና ሸፍዚ አባይ ቴሌቪዥንን ከተቀላቀሉ ዓመታትን አስቆጥረዋል። የቀድሞ የኢቢኤስ የመዝናኛ ፕሮግራም ዳይሬክተር የነበረው አቶ ሳምሶን ታደሰ ከነ ባለቤቱ ሊያ እንዲሁም ደግሞ ናፍቆት ትግስቱ ሆነው ቻላን ዋን በሚል አዲስ የቴሌቪዥን ጣቢያ መጥተው ስራቸውን እያቀላጠፉትም ይገኛሉ። ሌሎችም እንዲሁ በትዳር ከተጣመሩ በኋላ ወደ ውጭ ሀገራት በመሄድ ጣቢያው የቀድሞ ሰራተኞቹን እያጣም ይገኛል። የለቀቁበትን ምክንያታቸውን በአደባባይ የታወቀውን አነሳን እንጂ በውስጥ ታዋቂ እንደ ዮናስ ድምጻቸውን ሳያሰሙ የወጡም ብዙ ናቸው። በዝምታ ያሸንፋል ፕሮግራምና በፈረንጁ ጎረቤት
ቤት ፕሮግራም ላይ ምርጥ ብቃቱን ለተመልካች ሲያካፍል የነበረው ዘወትር ደሳለኝ በምን ምክንያት እንደወጣ የተረጋገጠ መረጃ የለም። ሀና ዮሐንስ እንተዋወቃለን ወይ ፕሮግራም በምትሰራበት ጊዜ በሃይማኖት ጉዳይ አክራሪ እንደነበርና የኦርቶዶክስ ጋዜጠኞች ካሜራ ፊት ሲቀርቡ ማህተባቸውን ማለቅ እንደሚጠበቅባቸው የሚወጡ መረጃዎችም አመላካች ነበሩ። አርቲስት ሀና ጎጂየም በሃይማኖቷ ምክንያት ከስራዋ እንደወጣች በራሷ የዩቲዩብ ቻናል ላይ መናገሯ አይዘነጋም።